አረብ ሀገር የሄዱ ብዙ ሰዎች የሚጸጸቱባቸው 5 ነገሮችን እናያለን። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እንዲሁም ላይክ ሼር ያድርጉ። ዛሬ አረብ ሀገር የሄዱ ብዙ ሰዎች የሚጸጸቱባቸውን 5 ነገሮች ብቻ እንመለከታለን። እንግዲህ አረብ ሀገር ከሄዱ በኋላ ብዙ ጊዜ የሚጸጸቱባቸው የመጀመሪያውና አንደኛው ቋንቋን ሳይማሩ ወደሚፈልጉት አረብ ሀገር መሰደድ ነው። እንግዲህ ቋንቋን ሳይማሩ ወደ አረብ ሀገር ወይም ወደ ስራ ለመግባት ማንኛውም አረብ ሀገር የራሱ የሆነ ቋንቋ አለው። እንግዲህ ሀገራችን ኢትዮጵያ የራሷ የሆነ ቋንቋ እንዳላት ሁሉ አረብ ሀገር ላይ ከመጣን በኋላ ማንኛውም ነገር ሊገባን የሚገባው በቋንቋ ነው። እንግዲህ ምንም ነገር ቢሆን ስራው ምንም ይሁን ቋንቋ ካልቻልን የመጀመሪያዎቹ ወራት የመጀመሪያዎቹ ቀናቶች በጣም ከባድ ናቸው። ነገር ግን ሁላችንም ቋንቋ ለመማር ፈቃደኛ ከሆነ በጣም ቀላል ነው። እንግዲህ ብዙ ልጆች ቋንቋ ባለመግባባት ምግብ አይበሉም። ምግብ እንደውም ለብዙ ጊዜ ምግብ ሳይበሉ የሚጎዱት ብሉ ሳይባሉ ቀርተው ሳይሆን ስለማይገባቸው ነው። ስራን በአግባቡ ሳይወጡ ቀርተው ሳይሆን ስለማይገባቸው ነው። የተባሉትን ትተው ያልተባሉትን እየሰሩ ማለት ነው። ብዙ ልጆች ወደ መጣንበት መልሱን የሚሉት ቋንቋ ባለመቻላቸው ነው። እንግዲህ አላማና እቅድ ይዘው ወደ አረብ ሀገር ከመጡ በኋላ ቋንቋ ሳይማሩ በመምጣታቸው እንመለስ ይላሉ። ማለት በቃ ወይም ቤትን ቀይር ይላሉ፣ ወይም ወደ ኤጀንሲ መልሱን ይላሉ። ነገር ግን ፈልገውት አይደለም፣ ቋንቋ ሳይማሩ በመምጣታቸው ነው። ስለዚህ ቋንቋ ሳይማሩ ወደ ማንኛውም አረብ ሀገር መሰደድ ዋጋ ያስከፍላል። እህቴ ልንገርሽ፣ ቋንቋ በጥቂቱም ቢሆን አስፈላጊ ነው። የትኛውም ቋንቋ ቢሆን ዋጋ አለው። ስለዚህ ለአንቺ በትንሹ እንግሊዘኛ ወይም አረበኛ ሳትጀምሪ የተወሰነ ፐርሰንት ሳትችይ ወደ ስደት መምጣት ዋጋ ያስከፍልሻል። ስለዚህ ይሄንን በደንብ አድርገሽ አስበሽበት ትንሽም ቢሆን ካወቅሽ በኋላ ብትመጪ ለአንቺ ዋጋ አለው፣ ያለበለዚያ ጸጸት አለው። እንግዲህ አረብ ሀገር የሚሄዱ ብዙ ሰዎች የሚጸጸቱባቸው ሁለተኛው ላይ የስራ ውልን ሳያነቡ መፈረም ነው። የስራ ውልን ሳያነቡ መፈራረም። በጣም ብዙዎቻችን እንግዲህ ወደ ስደት ስንመጣ የምንፈልገው አገርን መርጥና መጥቶላችኋል፣ ቪዛው መጥቶልሻል ከተባልነ ለመሄድ ነው እንጂ እንደው ትኬቱ ራሱ ማን አየር የማን አገር አውሮፕላን ነው ብለን ራሱ ቼክ አናደርግም። እንደኛ እንደ ሀበሻ እኮ በጣም ጅል የዋህ የለም። ሌላ ዜጋ ቢሆን የአውሮፕላኑን ወንበር ቁጥር አንብበው ነው የሚሰቀሉት። እኛ ግን ተጋፍተን ነው እንደ በግ የምንሰቀለው። የት እንደሚከቱን ራሱ እኮ አናውቅም። ስለዚህ ሁላችንም አረብ ሀገር ስንመጣ የሀገራችን ኤጀንሲ የሰጠንን የስራ ውል አንብበን አይደለም የምንቀበለው። በቃ እሱን ልክ እንደ ወለደችን እናታችን እናምነዋለን። ወዴት እንደሚልከን ራሱ እኮ በደንብ አድርገን አናነበው። ግን እዛ ውስጥ አረብ ሀገር መተሽ መብትሽና ግዴታሽ ወይም የማትሰሪውና የምትሰሪው ስንት ሰዓት እንደምትሰሪ፣ ምን ያህል ደሞዝ እንደሚከፈልሽ፣ የሀገሩ ህግና ደንብ፣ ማንኛውም ነገር ኢትዮጵያ ላይ ከማህበረሰቡ ጋር የምትኖሩ ኑሮ እንደምታውቁ ሁሉ እዛ ወረቀት ላይም እዚህ ጋር መብትና ግዴታሽ ሰፍሯል። ግን አናነበውም። ችግሩ ከራሳችን ነው። ማንበብ ግዴታ ነው። አስተውለሽ ብታነቢ ኖሮ እዚህ መተሽ መልሱኝ ወደ መጣውበት አትይም ነበረ። ግን እዛ ላይ ሁሉ ነገር አለ። አንቺ ለስንት ሰዓት እንደምትሰሪ፣ ሰዎቹ ያሉሽን ሁሉ እንደምትሰሪ ወረቀቱ ላይ አለ። እነሱ ደግሞ ለአንቺ ንጹህ ምግብ፣ ንጹህ መጠጥ፣ ንጹህ ልብስ፣ ንጹህ መኝታ ክፍል እንዲሁም በቀን ለ2 ሰዓት ያህል እረፍት የሚል ሁሉ አለው። እኛ ግን እሱን አናይም። እስኪ ማን ነው መጥቶ እዚህ ለ2 ሰዓት እኮ በቀን እረፍት አለኝ ብሎ የሚጠይቅ? ማንም የማዳም ቅመም እዚህ መጥቶ አይጠይቅም።
እዚህ ጋር ነው እንግዲህ ማንም ሰው እረፍቱን አያስከብርም። እረፉ ሲሉት ያርፋሉ፣ ተነሺ ሲሏት ወይም ሲጠሯት ትመጣለች። እንደዛ ነው። ግን እዛ ወረቀት ላይ በቀን ለ2 ሰዓት ያህል እረፍት አላት ይላል። ማንም ሰው እረፍቱን አስከብሮ አያውቅም። ግን አመታቶች ሲቆጠሩ ነው የምንነቃው እኛ። ልክ ወይ ጤናችንን ስናጣ ብዙ ሰዓት ቁመን ስንሰራ ሲያመን አልጋ ስንይዝ ነው ትዝ የሚለን። ነገር ግን ከመጣሽበት 3 ወር ጀምሮ የአንቺ የስራ ሰዓትሽ እና የእረፍት ሰዓትሽ እዛ ወረቀት ላይ እዛ ውል ላይ ያለ አንቺ ራስሽ የፈረምሽበት ላይ ማለት ነው። አስተውሉ እህቶቼ። ይህንን ቪዲዮ ብትችሉ ለምትወዱት ሳይሆን ለምታውቁት ወደ ስደት ለሚመጡ እህቶቻችን ሼር አድርጉላቸው። በጣም ብዙ ማስጠንቀቂያ ሁሉ አለው እሱ ወረቀት። ነገር ግን ማንም ሰው አያነበውም። ለመሄድ ብቻ ነው እኛ የምንጓጓው። እንግዲህ አረብ ሀገር የሚሄዱ በጣም ብዙ ሰዎች የሚጸጸቱባቸው 5ቱ ነገሮች 3ኛው ላይ በጣም ብዙ ጊዜ በስደት ዓለም ገንዘብ ሳይቆጥቡ መቀመጥ በቃ ገንዘብን ባለመቆጠብ ይጸጸታሉ። መጨረሻ ላይ 10 ዓመት አስባችሁታል? ቢያንስ በ10 ዓመት ውስጥ 2 ልጅ ወልደሽ ተመልሰሽ መምጣት አለብሽ። እነዛ 2 ልጆች በዛ በ10 ዓመት ባለው ውስጥ 5 ዓመት ሰርተሽ ሄደሽ ወልደሻቸው ከመጣሽ ድጋሚ ደግሞ 2 ዓመት ወይም 3 ዓመት እነሱ ጋር ቆይተሽ መጥተሽ ሌላውን 5 ዓመት ብትጨርሺው እነዛ ልጆች ከ5 ዓመት በላይ ወይም የ7 ዓመት ልጆች ሆነው ይጠብቁሻል። ጊዜያችንን፣ ገንዘባችንን፣ ጉልበታችንን፣ ጤናችንን ሁሉ በገንዘባችን ከገንዘባችን ወይ ከልጆቻችን ወይ ከእድሜያችን ከአንዱ ሳንሆን ነገር ግን ያስተማርናቸው እህት ወንድሞቻችን አንቺ ምን ፈልገሽ መጣሽ ሲሉን ብንወልዳችሁ እኮ እንደዚህ አይሉንም እንላለን። በራሳችን እንጸጸታለን። አስቡት እህቶቼ፣ ስደት ሀገር ላይ ስንኖር እንደዚህ አይነት ነገር ነው እየገጠመን ያለው። እኛ ራሳችን በገዛቻችን ቆጥረን ሰጥተን በገዛ እህቶቻችን በገዛ ወንድሞቻችን ያልሆነውን ሆናችኋል ተብሎ ስም ይወጣልናል። አስተውሉ። እኛ ሳናብድ አረቦች ቤት ሆነን ሳናብድ ገንዘባችንን እድሜያችንን ቆጥረን የሰጠናቸው ቤተሰቦቻችን አብዳ መጣችሁናል። አስተውሉ። ዛሬ አረብ ሀገር ላይ ገንዘብ ባለመቆጠባችን ነገ በገዛ በስጋ እህቶቻችን በስጋ ወንድሞቻችን በእናት በአባቶቻችን ሳይቀር እብድ መሆናችን ይነገረናል። ነገር ግን እድሜያችንን እና ገንዘባችንን ኢንቨስት ያደረግንባቸው ቤተሰቦቻችን ናቸው ይህንን ስም የሚሰጡን። ወይም ገንዘብ ቆጥረው የሰጦችና አሰሪያችን አይደለችም ይህን ስም ያወጣችልን፣ እነሱ ናቸው ሳናብድ እንድናብድ የሚጋብዙን። በገዛ ገንዘባችን ጤና የሚያሳጣ አእምሮ የሚነካ ለዛውም አጥንት የሚሰብር ቃል አጥንት ይሰብራል። በገዛ ስጋ ዘመዶቻችን መቼም የማይሻር ቃል እናተርፋለን። ይህ ደግሞ ጠባሳ ይሆናል። እኛ በዛ ውስጥ ተስፋ እንቆርጣለን፣ ራሳችንን ለማጥፋት እንጋበዛለን። ይህ ሁሉም የሆነው አረብ ሀገር ብዙ ዓመት እየሰራሽ ገንዘብሽን የምትልኪላቸው ናቸው እንደሚያደርጉሽ። ሌላ ከየትም ሀገር ለአንቺ ጠላት አይመጣም። አስተውሉ። ምንም ቢፈጠር አረብ ሀገር ላይ የምትሰሩትን ገንዘብ የምትልኩላቸው ዘመዶቻችሁ ናቸው። እናንተ ጤነኛ ባለም እንዳልሆናችሁ አድርገው የሚቆጥሯችሁ። ገንዘባችሁን በመያዝ ወደ ሀገራችሁ በጊዜ ተመልሳችሁ የራሳችሁን ህይወት ጀምራችሁ የራሳችሁን ንግድ ጀምራችሁ የራሳችሁን ህይወት መስርታችሁ ስትኖሩ እናንተ ጤነኛ ናችሁ። ጤነኛ ባለመሆናችን የምንቆጠረው በገዛ እጃችን ነው። እኛ የማዲያም ቅመሞች አያችሁ። ይህ ሁሉ የሆነ ያለው በገዛ ዘመዶቻችን ስለሆነ በገዛ እጃችን ነው ዘመዶቻችን ጠላት እንዲሆኑ የምናደርጋቸው። እኛ እኮ የፈጣሪ ታናሽ ነን እኮ። ከእናት ከአባት ከእህት ከወንድም አልፈን አክስት አጎት የምንጋብዝ የምናለብስ የምናኖር ሲያጡ የምንረዳ እንደኛ እኮ ከፈጣሪ በታች የዋህ የማዲያም ቅመሞች የለም። ነገር ግን ለእኛ ለራሳችን ጠላት የምናፈራው በገዛ እጃችን ነው። ስለዚህ እጅሽን ሸከፍ አድርገሽ ገንዘብሽን ሰብሰብ አድርገሽ ጠላትሽ እጅሽ እንደሆነ ከዛሬ ጀምሮ እንድታቂ
እኔ ያስረዳሻለሁ አብሬሽ የቆምኩት። አረብ ሀገር የሄዱ ብዙ ሰዎች የሚጸጸቱባቸው ከአምስቱ አራተኛው ላይ ደርሰናል። አራተኛው ላይ ጤናችንን ችላ የምንለው አረብ ሀገር ብዙ ጊዜ ከመቆየት እንዲሁም ከ2 ዓመት በላይ ስንቆይ ጤናችንን እንረሳዋለን። ብዙ እህቶቻችን አይታችሁ እንደሆነ ምግብ በመስራት ብቻ ለ8 ሰዓታት ከፊት ለፊታቸው የጋዝ እሳት ከጀርባቸው የአረብ ሀገር ሙቀት ታውቁታላችሁ። የቆመበት ነው እሳቱ እንዴት እንደሚያቃጥል የሚያውቀው። እንደዛ በጀርባቸው ላብ እየፈሰሰ ነገር ግን ከፊት ለፊት ያለው ደግሞ በጋዝ እየተቃጠሉ ይሄ ፊታቸው ማዲያት እያወጣ እንደዛ ሆነው ግን በትክክል ለቤተሰቦቻቸው መልካቸውን አያሳዩም። የሚያሳዩት በፊልተር ያለውን ፎቶአቸውን ነው። አስቡት። ውስጣችንን ደብቀን ለዘመዶቻችን እንደ ሻማ የምንቀልጥ እንደኛ የዋህ የለም። ይህ ሁሉ ጤናዋ ለብዙ ዓመታት ምግብ በመስራት ትቆያለች። ያ በጀርባዋ የሚያቃጥላት የሀገሩ ሙቀት፣ እንደገና በፊት ለፊት ያለው የሚነደው እሳት፣ የሚጨሰው ብረት ድስት ሁሉ ያቃጠለው ልቧ አንድ ቀን ይደክማል። የዛን ጊዜ አልጋ ትይዛለች። ግሊኮስ የሚባል የምግብ እጥረት ተብሎ የደም ማነስ ተብሎ ይሰካል በሰውነቷ ውስጥ። ከደም ስሯ ፕላስቲክ ይገባል። ያ ሁሉም የሆነው አመታቶች ስለበዙ ነው። አስባችሁታል? ለ2 ዓመታት መተነ፣ ነገር ግን 2 ሌላ ዓመታት እንጨምራለን። እነሱ እልቅ ብለው ሲያልቁ የኛ ጉልበት ይላላል፣ ይደክማል። ያ ሁሉ 4 ዓመታት ለሌላ ሰው ስለሆነ የሰጠነው የኛን ህይወት ዞር ብለን ስናስበው የለም፣ ጤናችንም የለም። እንኳን ጉልበታችን ጤናችንም የለም። 4 ዓመት ሙሉ ያቃጠለሽ ጋዝና ሙቀት ጤናሽን ቀምቶሻል። አስቢው እህቴ፣ ይህ ሁሉ የሆነ ያለው አንቺ ጉልበትሽ እየደከመ፣ ኩላሊትሽ እየደከመ፣ ጨጓራሽ በሙቀት እየተቃጠለ፣ ጀርባሽ በላብ በሙቀት፣ ሽንጥሽ በውሃ እየራሰ በላብ እየራሰ ነው የሚውለው። ያ ሁሉ ተጠራቅሞ አንድ ቀን ሆስፒታል ትገቢያለሽ። የዛን ጊዜ አንቺ እንደዛ ሆነሽ ቤተሰብ ከሰማ አናቃትም፣ አረ እኛ አናቅም እንደዚህ አይነት የምትባል ነው የሚሉሽ። እንደዛ ስትልኪላቸው የነበርሻቸው ዘመዶችሽ መች እናቃለን እኛ ውጭ ሀገር ልጅ የለንም ይሉሻል። ያለበለዛ ደግሞ ጸበል የምትሄድ ከሆነ ጸበል ትሄድ እንጂ እኛ አናቅም ይላሉ። እንደው እግዚአብሔር ረድቶሽ ራሱ አንቺ አንድ ሰው ከቤተሰቦችሽ ከተገኘ ሆስፒታል መጥቶ ሊጠይቅሽ ይችላል። ግን 1 ብር ለአንቺ መድኃኒት መግዣ አይሰጥሽም። 1 ብር ተሳስቶ አይሰጥሽም። አስተውሉ። ገንዘባችን እድሜያችን ገንዘባችን ነው። ገንዘባችሁን በጊዜ ያዙ። ጊዜ ማለት ደግሞ ከመጣሽበት ጊዜ ጀምሮ ነው። ለምሳሌ አረብ ሀገር እኛ የምንመጣው ለ2 ዓመት ነው። 2 ዓመቱን ለሰው ስለሰጠን ነው ድጋሚ ሌላ 2 ዓመት የምንጨምረው። ወይም ቤት ሰርተን ካላለቀ ሌላ 2 ዓመት እንጨምራለን። ያ ቤት እስከሚያልቅ ድረስ ነው። በ3 ዓመት ከተጠናቀቀ ድጋሚ ደግሞ ለወረት ብለን 1 ዓመት እንጨምራለን። እንደዛ እያልን ነው ጊዜያችንን መጠቀም ያለብን እንጂ 2 ዓመት ለእህቴ፣ 2 ዓመት ለአባቴ፣ 2 ዓመት ለእናቴ እያልሽ እድሜሽን እዚህ ስጨርሽ አናቅሽም ነው የምትባየው። እውነቱን አንድ ነገር ማወቅ ያለባቸው ነገር ቤተሰቦቻችን እዚህ ሆነ ገንዘብ ስንልክላቸው ብዙ ዓመት ስንቆይ ጤናችንን ብቻ አይደለም የምናጣው። ደህና ቤተሰብ ያላቸው ልጆች ቤተሰቦቻቸውን በጣም እያስተማሯቸው እነሱ ካሉበት ደረጃ ከፍ እንዲሉ እያስተማሯቸው ሰርቼ ልቀየር ቤተሰብ ከምጫን ብለው እዚህ ይመጣሉ። እዚህ በጣም ብዙ ዓመት ከመቆየታቸው የተነሳ እነዛ የሚወዷቸው ቤተሰቦቻቸው ይረሷቸዋል። ሲረሷቸው ገንዘብ እየላኩ ስለሆነ ገንዘቡ ነው በዛች ልጅ ስም የሚጠራው። ገንዘቡ ይሄዳል፣ ያው ይኖሩበታል፣ የራሳቸውን ኑሮ ያስተካክሉበታል። ጊዜያዊም ሆነ ዘላቂ የሆነ ቢዝነስ እያንቀሳቀሱ ይኖሩበታል። ነገር ግን አንቺ ትረሽና ገንዘብሽ ልጅ ይሆናል። ስለዚህ ራሳችሁን ጤናችሁን በመጠበቅ በጊዜ ግቡ። እስከ መቼ እኛ ለቤተሰብ እንኖራለን? ጤናችንን ይዘን በጊዜ ገብተን ተከብረን መኖር አለብን። ራሳችንን እናስከብረው። ጤናችን የምንጠብቀው ራሳችንን
ገንዘብ የሰጠናት እህታችን፣ ገንዘብ የሰጠነው ወንድማችን፣ እናት አባቶቻችን የእኛን ጤና አይጠብቁም። በፍጹም በጤናችሁ አትደራደሩ። በቂ ውሃ ባለመጠጣት ብዙ ነገር እንሆናለን። በቂ ምግብ ባለመውሰድ ብዙ ነገር እንሆናለን። ነገር ግን እድሜያችንን ሰጥተን ጤናችን አናጣም። እድሜያችንን አንሰጥም። ይበቃል። እስከዛሬ ድረስ ብዙ ሰጥተናል። ይበቃል። ከዚህ በኋላ ከፈለጉ ይውደዱን፣ ከፈለጉ ይጥሉን፣ የማይጠላ ፈጣሪ እንዳለን አትርሱ። እንግዲህ አረብ ሀገር የሚሄዱ ብዙ ሰዎች የሚጸጸቱባቸው 5ኛው ላይ ደርሰናል። 5ኛው በትዕግስት ስራን አለመስራት ነው። እንግዲህ በትዕግስት ስራን አለመስራት ብዙ ጊዜ የሚገጥመን በአረብ ሀገር ላይ የሚጸጸቱት ብዙ ሰዎች አረብ ሀገር ከደረሱ በኋላ ወይም አረብ ሀገር እያሉ ብዙ ጊዜ ስራቸውን በትዕግስት አይወጡም። አንዳንድ ልጆች እንደው ምን ያደርጋሉ? አስጠፉና ይሉና ከሚሰሩበት ቤት የተሻለ ገንዘብ የ500 የ200 ብር ጭማሪ ያለው ተብለው ይወጣሉ ማለት ነው። እንግዲህ ያ ቤት እረፍት ሊኖረው ይችላል፣ ምግብ ሊኖረው ይችላል። ግን ደግሞ የሆነ ወይ ህፃን ልጅ መጠበቅ ሊሆን ይችላል፣ ወይ እንቅልፍ ማጣት ሊሆን ይችላል። በዚህ የተነሳ የተሻለ ገንዘብ እንደዚህ ከለፋው አይቀር ለምን በማለት ይወጣሉ ከዛ ቤት። ያንን ቤት ትተው ከወጡ በኋላ የሚገጥማቸው የሚጸጽታቸው ብዙ ጊዜ የጠፉ ልጆች ናቸው ማለት ነው። ህገወጥ ይሆናሉ። ሲመጡ ህጋዊ ናቸው፣ ሲመጡ በኋላ ህገወጥ ይሆናሉ። ህገወጥ ማለት እንግዲህ ማንኛውም ሀገር የራሱ የሆነ ህግ አለው። አረብ ሀገር ላይ ደግሞ እንደምታውቁት በፕሌን መተን እዚህ መተን መታወቂያ ይሰራልናል። ሲሰራልን ግን ህጋዊ ሆን ልክ የሀገሩን ህግ ጠብቀን እየኖርን ነው ማለት ነው። ከዛ መታወቂያ ያሰራልን ሰው እጅ ላይ ስንወጣ ካንስል እንሆናለን ማለት በቃ አይመለከተንም ብለው ያመለክታሉ። ከህግ ውጭ ሆናችሁ ህግ ከያዛችሁ እስር ቤት ትገባላችሁ። እሱ ጋር ሳትደርሱ በፊት ብዙ ፈተናዎችን ያሳልፋሉ። ለምሳሌ 2000 ብር አስቀጥርሻለሁ ብሎ ያስጠፋሽ ያ እንደመጣችሁም ሆነ 1 ዓመት እንደሆናችሁ ካስጠፋሽ በኋላ አንዳንድ ሰዎች ምን ያደርጋሉ? ሴትም ይሁን ወንድ መጠቀሚያ ያደርጋሉ። አንቺ እየሰራሽ የቤት ኪራይ ትከፍያለሽ፣ ስራ የለም ከሆነ ደግሞ ተቀመጭና የቤት ኪራይ ይቆጥራል፣ ምግብ ይቆጥራል። በራስሽ ነው። ሕክምና ብትታመም በራስሽ ነው። እነዚያ ያስጠፉት ሰዎች ምግብ ለጊዜው፣ የቤት ኪራይ ለጊዜው፣ ወይም ብትታመም የጊዜው ጊዜያዊ ብድር ማለት ነው። ያሳክሙሻል። ትበያለሽ፣ ትጠጫለሽ፣ ትተኛለሽ፣ ትነሻለሽ። ስራ የለም 3 ወር 4 ወር ያ 2000 ብር የተባለው ስራ አልመጣም። በዛ ወራት ውስጥ እንግዲህ እዳው ወደ 10000 ብር ይሆናል ማለት ነው። አንቺ 1 ዓመት በ2000 ብር ብትሰሪ 5000 ብር የዕዳ መክፈያ ነው ማለት ነው። ከዛ ጸጸት ውስጥ እዛ ቤት እኮ ቢሆን በ10 ወር ውስጥ 10000 ብር ይዝ ነበረ። የሀገሩ 10000 ብር ትይዥ ነበረ። ነገር ግን 5000 ብር እዳ ይሆናል። እሱ ብቻ አይደለም፣ ጤናሽን ብትታመሚ የምትታከሚው ህጋዊ ከሆንሽ ስራሽን በአክብሮት እየሰራሽ የፈለገ ነገር ክፉን በሩቅ ለምን ኦፕሬሽን አይሆንም? በነፃ እግዚአብሔር ክፉን ያርቅ፣ በሰላም ለሀገራችን ያብቃል። ነገር ግን ብንሞት ሬሳችን ራሱ በነፃ ነው የሚሄደው። ይህ የሚሆነው ህጋዊ ስንሆን ነው። ህገ ወጥ ከሆንሽ ግን ሬሳሽ ራሱ በሰላም አይገባም። ሞተሽ እንኳን አታርፊ። ስትኖሪ በሰቀቀን ነው የምትኖሪ፣ በጸጸት ነው የምትኖሪ። ስለዚህ የሚያስጠፉ ሰዎች ጋር ከምትሄዱ አገራችን የምትልከን የማንኛውም አረብ ሀገር የራሳችን ኤምባሲ ያለን፣ እዛ ሂዳችሁ እጅ ሰጣችሁ በሰላም ወደ ስራችሁ ትመለሳላችሁ። የተሻለ ቤት፣ የተሻለ የምትፈልጉት የተሟላ ሰላም ካጣችሁ፣ ያለበለዚያ በትዕግስት መስራት፣ ከመጸጸት በትዕግስት መስራት። 2 ዓመት ስራ ፍላጎት ያለው ሰው፣ አላማ ያለው ሰው፣ እቅድ ያለው ሰው 2 ዓመት 2 ወር ናት እህቶቼ። ዋናው ትዕግስት ነው እና ስራችሁን በትዕግስት ለመስራት ዝግጁ ሁናችሁ ጠንክራችሁ በርተታችሁ ስራችሁን በአግባቡ በመስራት ጊዜያችሁን ተጠቅማችሁ በሰላም ወደ ሀገራችን ለመሄድ ያብቃን። ሁላችንንም ቻናሉ ይህንን ለማስተማር ያቀደና የተዘጋጀ በአረብ ሀገር ያሉ እህቶችን ስለ አረብ ሀገር ህግና ደንብ እንዲሁም
አረብ ሀገር ላይ ከመጡ በኋላ የሚገጥማቸው ችግሮችና ፈተናዎች በሚል ብዙ ትምህርቶች ይሰጣልና ቻናሉን ሰብስክራይብ በማድረግ የሚመጡትን ወደ ቻናሉ ለእህቶቻችን ሼር በማድረግ ቻናሉን በትህትና እየጠየቅኩኝ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩኝ። ቻናሉ አዲስ ነው፣ ነገር ግን በአረብ ሀገር ያሉ እህቶችን ለማስተማር ብዙ ፕሮግራሞችን ይዞ የቀረበ ነውና ሼር፣ ላይክ፣ ኮፒ ሊንክ በማድረግ ይተባበሩን። ሰላም።